ዩቲዩብ ቪዲዮ መስራት ወይም ደግሞ ቲክቶክ ቪዲዮ መስራት ዛሬ ላይ እኔ አያስፈልግም። ነገር ግን ከጥቂት ዓመታቶች በፊት ክሪቲሳይዝ ያደረጉኝ ሰዎች ያላደረኩትን ነገር ያወሩትን ሰዎች ነበሩ። ይህ ነገር ግን ዛሬ ላይ ቢፈጠር ሞር ያስደስተኛል፣ ያስከፋኝ የሚችል ነገር አይደለም። ለምን? ዛሬ ያህንን ታሪኬ ከጥቂቱም ቢሆን አካፍላችኋለሁ። ዋትስ ጉድ ጋይስ፣ እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። በዛሬ ቪዲዮ የኔን አስተሳሰብ የቀየራቸው ነገሮች፣ በሰዎች ላይ ያለኝ አመለካከት የተቀየረበት ምክንያት ምንድነው የሚለውን እነግራችኋለሁ። ቲክቶክ ለምን ጀመርኩኝ? 11ኛ ክፍል እያለሁ በዛን ጊዜ የመጀመሪያ ጊዜ ቲክቶክ ከፈትኩኝ። ብዙ ፎሎወር አለኝ ብዬ አይደለም፣ ግን ለኔ ያህን ነገር ሊፕሲንክ አለ የምሰራው አክቹሊ ሊፕሲንክ ነው፣ ግን ዘፈን አልነበረም። ጀስት ኖርማል ቪዲዮ፣ የአክቲንግ ቪዲዮ ኦር ሰምቲንግ ላይክ ዳት ነው የምሰራ የነበረው የዛን ጊዜ ማለት ነው። ነገር ግን ብዙ ነገር ገጥሞኛል፣ ክሪቲሳይዝ ተደርጊያለሁ፣ አልዋሽም። የዛን ጊዜ እያለ የክፍል ልጆች አወቁ። እኔ ነኝ ጥፋተኛ ቢሆንስ። አንዳንድ ጊዜ የሆነ ነገር ጠይቃችሁኝ የሆነ ስለ ራሴ ሲሆን አለኩ አንዳንድ ሲክሬት የምታደርጉት ነገር ግን ሁሉም ሰው ጓደኛዬ ስለሚመስለኝ የሆነ ነገር ብትጠይቁኝ በቃ እኔ በእናንተ በመልካምነት አስባችሁት ነው የሚለውን ነገር አይቼ ስለሚሆን እሺ ብዬ እነግራችኋለሁ። ግን ያ ነገር እኔን በተወሰነ ያህል ቀይሮኛል ብዬ አስባለሁ። የክፍል ተማሪዎች ሲያገኙት አውቃለሁ ማለት የዛን ጊዜ ያህን ነገር ያለው ማን ተማሪ እንደነበር አውቃለሁ። ነገር ግን ማስረጃ የለኝም፣ ኮንፎርት ማድረግ አልችልም። ስለዚህ በቃ ይሁን ብዬ ለእግዚአብሔር ተውኩት። ምክንያቱም የዛን ጊዜ በጣም ተናድጄ ነበር። ቢኮዝ በቃ በጣም እነሱን ሪቬንጅ ብሰራ ደስ ይለኝ ነበር። ነገር ግን እኔ ምን አይነት አስተሳሰብ አለኝ፣ ዛሬ ብናደድ ትንሽ ቆይቼ እረሳዋለሁ። ስለዚህ ምንም አይሰራልኝም ሪቬንጅ ብዬ ትቻቸዋለሁ። ብዙ ነገር ተብያለሁ። ብሬስት ካንሰር አለብሽ ራሱ ቀልድ መሆኑ በእነሱ ፊት። ነገር ግን በጣም ብዙ ነገሮች አድርገዋል። ጸጥ ስላቸው ማይሆን ነገር ማድረግ ጀመሩ። የኔን ፕሮፋይል በመጠቀም ማይሆን ነገር እያወሩ ማይሆን ቻናሎች ላይ መለቀቅ ጀመሩ። የሆነ ጊዜ የማይሆን ነገር አውርተው የኔን አካውንት ሜንሽን አድርገው ተለቀቀ። የዛን ጊዜ ወንድሜ ነበር የነገረኝ። ምንድነው ምናምን ብሎ ነገረኝ። በጣም ነበር የደነገጥኩት። ምክንያቱም እስከዛ ጊዜ ድረስ ይህ ቻናል ራሱ ኤግዚስት እንደሚያደርግ አላውቅም ነበር እና በጣም ነበር የደነገጥኩት። በጣም ነበር የተናደድኩት። መስደብ ፈልጌ ነበረ። ነገር ግን እነሱ ደስ እንዲላቸው ነው ማድረገው እንጂ እኔ ላይ ምንም የሚጨምር ነገር የለም። እነሱ ስለተደብኳቸው ይከፋሉ ኦር የሆነ ነገር ይሆናሉ አይደለም፣ ደስ ይላቸዋል። ምክንያቱም በፈለጉት መልኩ አግኝተውኛል ማለት ነው። ስለዚህ በዛ ምክንያት ተውኩት። ቤተሰብም ሰፖርት አድርጎኛል። ሞር ኦፕን ነኝ። የሆነ ነገር ቢፈጠር እንደዚህ ተፈጠረ፣ ዛሬ እኮ እንደዚህ ተፈጠረ ብዬ እነግራቸዋለሁ። ትምህርት ቤት የሆነ ነገር ቢፈጠር ዛሬ እኮ እንደዚህ ሆነ ብዬ ይናገራለሁ። ሳያሳያቸው እናቴም አባቴም ይሄ ነገር ያጋጥማል ወደፊት። አሁን አንቺ አሪፍ ቦታ ላይ ስትደርሺ ስንት ሰው ያንቺን ፎቶ ተጠቅሞ ስንት ነገር ያደርጋል። ነገር ግን ያህ ነገር ሊያጠነክረሽ እንጂ የሚገባው በእነሱ ምክንያት ማቆም ወይም ደግሞ ማን ደስ ይበለው ብለሽ እንደዚህ ታደርጊያለሽ ብሎ እነሱም ነገር ሞራል ኦፍ ዘ ስቶሪ ያ ነገር ሊያቆማቸው አይችልም። ማንም ሰው ክሪቲሳይዝ ቢያደርጋችሁ አት ዘ ኤንድ ኦፍ ዘ ዴይ እናንተ ከሱ የተሻለ ሰው ሆናችሁ ነው መገኘት ያለባችሁ እንጂ ያ ሰው ሰደበኝ፣ ያ ሰው እንደዚህ ያለኝ ብላችሁ ማቆም የለባችሁ። ለቡሊ ለሚያደርጉ ሰዎች ክፍተት ስትሰጧቸው፣ ቦታ ስትሰጧቸው፣ ስትፈሯቸው ነው እነሱ እናንተ ላይ ሞር ቡሊ ሊያደርጓችሁ የሚችሉት። ነገር ግን ፊት ሳትሰጧቸው እናንተ ጎላችሁ ላይ ብቻ ፎከስ የምታደርጉ ከሆነ ግን እናንተ አሪፍ ቦታ ያሰባችሁት ቦታ እንድትደርሱ ይረዳችኋል ብዬ አስባለሁ። አሁን ላይ ለምን እንደዚህ ለማድረግ አልፈራም? እስቲ እፈራለሁ እኮ ቪዲዮ ለመቅረጽ። ለምንድን ነው አሁን ለምሳሌ ይህንን ቪዲዮ ለመቅረጽ ፈርቻለሁ። ለምንድን ነው የፈራሁት? ገና 45 ሰብስክራይበር ነው ያለኝ። ገና በዚህ ሰብስክራይበር አሁን እኔ ምን አይነት ነገር አይቼ ምን አይነት ሰው ያየኛል ኦር ደግሞ ምን ያህል ሰው ጋር ሪች ያደርጋል። ስለዚህ ነገር ምን ያህል ሰው ስለኔ ላይፍ ስታይል ነገር ምን ያህል ሰው ይማራል ብዬ አስቤ ነበረ። ነገር ግን ሜቢ አንድ ሰው እንኳን ይሄን ነገር አንድ ሰው ወይ ሁለት ሰው ራሱ ቢማር ያው በጣም ትልቅ ቼንጅ ነው። ይሄን ነገር እኔ ባየሁት ነገር ነው። ምክንያቱም ገና ይሄ እነሱ የዛኔ ክሪቲሳይዝ
ክሪቲሳይዝ ማደረጋቸው እኔ የፈለግኩትን ነገር እንድሰራ ነው። አሁን ላይ ቲክቶክ ላይ ብዙ ፎሎወር የለኝም፣ ግን ያን ያህል አጥብቄ አይደለም ሰራው። ጀስት ባሰኛኝ ጊዜ ሊፕሲንግ እንትን ስል ጠጥ ብዬ ጀስት አካውንቱን ፖስት ለማድረግ ነው እንጂ ያን ያህል ፎከስ አድርጌበት አይደለም የምሰራው። ነገር ግን የዛኔ እንደዚህ ክሪቲሳይዝ አድርገው ቤተሰብም ለምን ብለው ተቆጥቶኝ ቢሆንና እኔ የዛን ጊዜ አይ በቃ አይሆንም ይሄ ነገር ለእኔ እንትን አይልም ብዬ አቁሜ ቢሆን አሁን ላይ ፖስት አላደረግም፣ ዩቲዩብም ላልጀምር እችል ነበር። ነገር ግን እንድሰራ ነው እንትን ያሉኝ። በአንድ ጎን ያ ነገር ለእኔ ጠቅሞኛል።